ሰሞኑን እንግዲህ ስትመለከቷቸው የነበሩት እንደነዚህ አይነት ስክሪንሻቶች እንግዲህ የሳሚዳን የራሱ ሙሉ በሙሉ እንዳልሆነና ያው አብዛኛው የተሰራው እንግዲህ ፌክ እንደሆነ በዚህኛው ቪዲዮ ተናግሯል። እንግዲህ እኔም እንግዲህ ዛሬ እንዴት አድርገው እናንተን ኢዚሊ እንደሚሸውዷችሁና በምን አይነት ዌብሳይት ተጠቅመው እንደሚሰሩ ነው ማሳያችሁ። ቀጥታ ወደ ቪዲዮ። የሁሉንም ሊንክ እንግዲህ ዲስክሪፕሽን ስር አስቀምጥላችኋለሁ። እሱን ክሊክ በማድረግ እንግዲህ ቀጥታ ወደ ዌብሳይቱ እንገባለን። የዌብሳይቱ ኢንተርፌስ እንግዲህ ይሄንን ይመስላል። በመጀመሪያ እንግዲህ ከፖስት ጀምረን ስንጀምር እዚህ ላይ ሲመጣላችሁ አግሪ ነው የምትሉት። ሙሉ ኢንተርፌሱ ስንጀምር እንግዲህ ከዚህኛው ነው የምንጀምረው። እዚህ ላይ ፕሮፋይላችንን አፕሎድ ለማድረግ ይሄን ክሊክ እናደርጋለን። አሁን እንግዲህ በሱ ስለምንሰራ ኖርማሊ የሱን ፎቶ እንደዚህ አፕሎድ ላድርግበት። ዘን እንደምትመለከቱት እንግዲህ ኔም የሚላለ ኔም የሱ ላይ ደግሞ እዚህ ላይ ሳሚዳን እንበለውና እዛ መቀጠል ደግሞ አሁን አብዛኛው ዘፋኝ ሊሆን ይችላል አርቲስቶቹ ከጎናቸው ከስማቸው ጎን እንግዲህ የተለያዩ አይነት አይከኖች ይጠቀማሉ። እኔም እንግዲህ ለሱኛው የሁለተኛውን ዌብሳይት አዘጋጅቼላችኋለሁ። እናንተ የምትፈልጉትን አይነት ኢሞጂ እዚህ ላይ በመምጣት ሰርች ማድረግ ትችላላችሁ። እኔ ግን አሁን ማይክ እሱ ይችኛውን ለመጠቀም ይሄን ኮፒ ትሉታላችሁ እዚህ ጋር ዘን እዚህ ጋር መተው ፔስት ይሉታል። እንደምትመለከቱት ከስሙ ጎን እንግዲህ እንደዚህ አይነት የማይክ አይነት አምጥቶልናል ማለት ነው። ከዛ መቀጠል ደግሞ ታግ ፍሬንድ የሚለውንም ያው ብዙ እናንተ ከፈለጋችሁ ታስቀባላችሁ፣ ነገር ግን በምታጠፉበት ጊዜ ያው ይጠፋል። እንዲሁም እንግዲህ መች ነው የሚለው እዚህ ጋር አለ። ኦንላይን ኦፍላይን እያደረጋችሁ ይሄን ማስተካከል ትችላላችሁ። ዘን እንግዲህ ሾው የሚለው ላይ አሁን ስለ ኮመንቱ ስለምንሰራ ኮመንቱን ኦን ታደርጉታላችሁ። እዚህ ላይ እንደምትመለከቱት ኮመንቱን ኦን ሳደርገው የኮመንት ስፔሱ ይበራል፣ ይጠፋል። ከዛ ውጪ ደግሞ እዚህ ላይ ሜሴጅ የጻፈውን ነው። አሁን እዚህ ላይ ለታላቁ ሩጫ ቢሆን ታላቁ ሩጫ በሚለው ዝም ብለን እንጻፍበት። እንዴት እንደሚሸውዷችሁ ለማሳየት ነው። ኢዚሊ በእንደዚህ አይነት መልክ ነው የሚያስገቡት ማለት ነው። እዚህ የራሱን ፎቶ ላይ እንግዲህ ፖስት የተደረገውን ፎቶ ለማሳየት ፖስት ኢሜጅ ሚላለ እሱን ክሊክ በማድረግም ፖስት ያደረገው ኢሜጅም ይሄን ነው ለምሳሌ እንበል። እንደምትመለከቱት እንግዲህ ሪል የሚመስል እንደዚህ ፖስት የተደረገ ሙሉን የሚመስል ያሳየናል ማለት ነው። አሁን ወደ ሚን ፓርቱ ስንገባ እንግዲህ ወደ ኮመንቱ ነው። ኮመንቱን እንግዲህ ክሊክ ታደርጉታላችሁ። እንደዚህ ኮመንቱ እንደዚህ ክሊክ ካደረግነው በኋላ መጀመሪያ ላይ ፕሮፋይል ኢሜጅ ነው የምናስገባው። ለፕሮፋይል ኢሜጁ እንግዲህ ክሊክ እናደርግና ይሄኛውን ኢንተርኔት ላይ ያገኘሁትን ኢሜጅ ዝም ብዬ አስገባዋለሁ ለጀስት ለማሳየት ስለሆነ ስሙን ዝም ብዬ በላይ ልበለውና ይሄ መጀመሪያ ላይ የምታስገቡት ኮመንት የሚያደርገው ሰውዬ ነው የሱ የፖስቱ ላይ ማለት ነው። ፖስት ያደረገው ላይ የሚያስመስሉትን ነው። በላይ ልበለውና ኮመንት ያደረገውንም እንደዚህ ካስገቡ በኋላ እንግዲህ እዚህ ላይ እንደምትመለከቱት የሚሸውዷችሁ የኦፊሻል እቺ ቲኳ ነች ማለት ነው። ቬሪፊኬሽን ባጇ እንግዲህ ኦን እና ኦፍ በማድረግ እዚህ ላይ ያስተካክሉታል። ለዚህ መጀመሪያ ላይ በላይ ለሚባለው ኦን እና ኦፍ የሚለውን ኦፍ እናደርጋለን። እሱ ምንም ስለሌለው የላይክ መጠኑንም 10 እናድርግለትና እዚህ ላይ ደግሞ የተለያዩ ሪአክሽኖች አሉ። ላቭ የሚለውን እናጥፋውና የፈኒና ላይኩን እናስገባበታለን። ከዛ መቀጠል አርት ኮመንት በምንልበት ጊዜ እንደምትመለከቱት በላይ የሚባል ሰውዬ የሱ ፎቶ ላይ እንግዲህ እንደዚህ አሁን ልትሮጥ ነው የሚለውን ያስገባ ይመስላል ማለት ነው። ከዛ ደግሞ አድ ኦፊሻል ቲክ የሚለውን የሱ ቬሪፋይ የሆነ ስለሆነ ያስደለታለሁ። ከዛ መቀጠል ያው ኮመንት የሱ ብዙ ነው በማለት የሚያገኘው ላይኩን ማለት ነው እንደዚህ መቶ አደርግለታለሁ። ዘን እንግዲህ አሁን የምንመልሰው ምንድነው አርቱ ሪፕሌይ የሚለውን ነው ክሊክ እናደርገው። እዚህ ላይ በምትመለከቱበት ጊዜም እንግዲህ አሁን በላይ ለሚለው ሰውዬ የሳሚዳን ሪፕሌይ ያደረገ ይመስላል ማለት ነው። የላይክ መጠኑና እዚህ ላይ ያው ሪአክሽኑንም በምትመለከቱበት ጊዜ እንደዚህ አይነት መልክ ይታያል ማለት ነው። ሲጨርሱ ጀስት እዚህ ላይ ሴቭ ዩር ፖስት የሚለውን ነኩታላችሁ። ዘን እንግዲህ ዳውንሎድ የሚለው በተን ይመጣላችኋል። እንደምትመለከቱት ዳውንሎድ የሚለው በተን ይሄኛው ነው። ክሊክ እናደርጋለን። ዘን ኦፕን ብለን በምንመለከትበት ጊዜም እንግዲህ ከሙሉ ፖስቱ እንደምትመለከቱት ከዚህ ጀምሮ እስከዚህ ድረስ የሚታይ ይሆናል ማለት ነው። እናንተ እንግዲህ የምትፈልጉት ይሄኛውን ፓርት ብቻ ከሆነ ይሄኛውንም ክሮፕ እያደረጉ ይጠቀሙታል ማለት ነው። እናንተም እንግዲህ ለግራፊክስ ዲዛይን ኤዲታችሁ እንግዲህ እንዴት አድርጋችሁ ኤዲት ማድረግ እንደምትፈልጉ ማየት የምትፈልጉ ከሆነ ይሄኛውን ቪዲዮ ክሊክ በማድረግ ማየት ትችላላችሁ። እንዲሁም ደግሞ የተለያዩ አይነት የዩስፉል ዌብሳይቶችን በዚህ ቻናል ላይ ስለማሳያችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ